አሁን ትንሽ ነገር ጀምሩ፣ ትልቅ ነገር አትጀምሩ። ትንሽ ነገር ጀምሩ። ለምሳሌ በዚህ ዓመት ማንበብ አለብኝ አል ብላችሁ አቀዳችሁ አይደል? በዚህ ዓመት ማንበብ አለብኝ ካላችሁ አንደኛው እያቀድን አንክረም ነው። አሁን ምን ይደረገው ምንድነው? ይሄን ዓመት ተው በቃ አስቤበታል ይላል። እሺ ጥሩ ነው አስበሽ መቼ ነው የምትለው ሲባል አይ በቃ መስከረምን ዘግጀት ጀት ብዬ ምንም ሳይዘጋጅ ነው ተጎልቶ እንደሚለው መጀመር ነው። እንደገና ሁለተኛ ትንሽ ነገር ነው የሚጀመረው። ለምሳሌ አንባቢ ሆናለሁ ብላችሁ እስኪያቅዱ አንባቢ ሆናለሁ ብላችሁ ካቀዳችሁ ምንድነው የሚደረገው? በቀን 5 መስመርን መልመድ። በቃ ዝም ብሎ አለማብዛት ነው። አሁን የኛ ነገር ስንጀምረው አሁን ለምሳሌ በቀን መስገድ አለብኝና አንዳንድ ሰው 150 ይሰርጉደዋል። የመጀመሪያው ቀልጦ ለመቅረት ማለት ነው። መጀመሪያ 41ቷን መጀመር ዝም ብሎ መጀመር ነው። መጀመሪያ ትንሿን ነው መጀመር። እሷን 7 ቀን መድገም። አሁን ምሰግድ መስላለሁ እንደዚህ ያሰል እኔ ከትንሽ ጀምሩ ለማለት ነው። በቃ ስግደቱን ተው እንግዲህ እንፈልጋችሁ ብቻ ግን 7 ቀን ያችን ማድረግ። ቀጥሎ ደግሞ 14 ትሙላ 20 40 ቀን ትደረግ 64 ትደረጋለች። በቃ እሷ 6 ወር ትዝለቅ ግድ የለም። እንዲህ እየተደረገ ነው። አንድ ጊዜ ስንለው ወዴትና ወዴት። ከዚያ በኋላ ጸሎት። አሁን ዘንድሮ ጸሎተኛ ሆናለሁ ይባላል እንላለን። ዘንድሮ ጸሎተኛ ሆናለሁ እንልና ምንላለን? አርጋኖን፣ ሰኔ ጎልጎታ፣ ዳዊትም፣ ገርል፣ ስንክሳር፣ ጎርፍ ቀስ ተብሎ እኮ ነው። ራብ የሰነበተ ሰው እኔ የሞተ ሰው እያውቃለሁ። ርቦት ከርሞ እመቤቴን አውቃለሁ። ትንሽ ልጅ ትልቅ ርቦት ከርሞ ነው አሉና በቆሎ እሸት ደርሶ ነበር። በቆሎውን ብሎት ድንች ብሎት እርጎ ከሰው ቤት ዶ ነው። ድሃ ነው የኔ ጌታ፣ እውነቴን ነው። በጣም ያሳዝናል። ብሎት ደግሞ አዲስ ብጥብጠል ቢባል ቀሞታ አንድ ጊዜ አጉል ቀስ አድርጎ ጌታ እንኳን ራሱ ሐዋርያትን እያንዳንድህ ሐዋርያ ነኝ የምትል እኔ አምላክ ነኝ የተከተልኩ ሁሉ 7 አጽዋምና ጀምር አላለም። ቆይ የሚጾምበት ጊዜ ያለ ቀስ አድርጎ ነው። ቀስ አድርጎ ነው። ሰማችሁ? እሾህ እንደሚያወጣ ሰው እሾሁ ለምሳሌ አሁን እዚች ጣት ቴሌቪዥን አንድ ገብ ሰው እሾሁ ሊያማውጣት እሾሁ ላይ ዝም ብሎ ቀስ ተብሎ ዳሩ ተዚያ ቀስ ተብሎ ነው የሚወጣ። ቀስ አድርጋችሁ ጀምሩ።